አንድ ጊዜ ሰማሁት ምሳሌ ልንገራችሁ። እንዲህ ጓደኛሞች ፍሬንዶች ተሰብስበው ይጠጣሉ፣ ይጨፍራሉ። ናይት ክለብ በጣም ይጨፍራሉ ወንዶች ሴቶች ተሰብስበው። ከመካከል አንደኛው ገርል ፍሬንዱ በመሃል ስላልነበረች በቃ እሷን ደግሞ ይዘናት እንምጣና ቤት ሄደን አለ ሌላ ደግሞ ቦታ ሄደን እንጨፍር፣ ሄደን ደግሞ እንጠጣ ተባባሉ። በጣም ሰክረዋል። መኪናቸውን እየነዱ ሲሄዱ ገርል ፍሬንዱ ደርሻለሁ ነይ ውጪ አላት። በቃ ተስተካክላ ከሷ ጋር ደግሞ ሊያሳልፍ ስትወጣ አንድ ምስኪን እግዚአብሔር አብሯት ያለ እናት አለች። ልጄ መሽቷል ስትላት አረ መሄድ አለብኝማ በፍጹም አለች። እሺ ልሸኝሽ። አይ አንቺ አሮጊት እንዳትታይባት እናቷ ምን ግቢ ስትላት እናት ቀስ ብላ ወጣች። መታ መኪና ውስጥ ስትገባ ግቢ ብሎ ወርዶ አስገባት። ስትገባ እናት እንደዚህ አለች፣ እግዚአብሔር ከእናንተ ጋር ይሁን አለች። አላት እግዚአብሔር ከእናንተ ጋር ይሁን። ኖ ቦታ የለኝም እዚህ ከኋላ ፒካፕ ጀርባ እንቁላል አለ፣ እንቁላሉን ጠጋ አድርጎ ከፈለገ ይቀመጥ አለ። ብቻ እግዚአብሔር ከእናንተ ጋር ይሁን ብላ ገባች። ትንሽ እንደሄዱ መንገድ ስተው የማያውቀው ጨለማ ውስጥ ገብተው እንዳለ መኪናው ተገልብጦ ሁሉም ሞቱ። በጣም ብዙ አደጋ ሰራተኞች ተገኙ። ሁሉንም ሬሳ ማውጣት ጀመሩ። በጣም በሚደንቅ ሁኔታ እንቁላሉ አንዳች አልተሰበረም። እንቁላል ተገልብጦ አይደለም ከእጃችሁ ከሳሳችሁ ጫንስ ትሉት ይሰበራል። በባህሪው ተሰባሪ ነው። ግን ማን አለ አብሮት የተሾፈበት ከፈለገ እንቁላሉ ጋር ይቀመጥ፣ ከጀርባ አስቀምጦ ከፈለግሽ እኔ ቦታ ጠቦኛል ያለው ያ እንቁላል ግን ከፍተኛ ተራራ ላይ ወድቆ አልተሰበረም። ለምን? እግዚአብሔር አብሮት ስላለ። ምንም ውስጥ ግቢ እህቴ፣ ምንም ውስጥ ለፍ ወንድሜ፣ ብቻ እግዚአብሔር አብሮት ይሁን። ከየትኛውም ስብራት የሚያወጣ እግዚአብሔር አብሮት ይሁን። እንቁላሉ ተለቅሞ ከተቀመጠበት አልጎደለም፣ ፈቀቅ እንኳን ግልብጥ አላለም። ለምን? ጠባቂ አለ እግዚአብሔር። ተሹፎባችሁ ይሆናል አንዳንዶቻችሁ። ብቻ ያንቺ እግዚአብሔር ያንቺ እግዚአብሔር ግን እነግርሻለሁ ከሆነ ቀን ከተሰበሩ መሃል አንቺ ሳትሰበሪ ትወጫለሽ። ያንተ ቢዝነስ ከብዙ ቢዝነሶች መሃል ሻይን አድርጎ ይወጣል። ለምን ከተባሉ ምንጩ እግዚአብሔር ከሱ ጋር አለ።